ጥምቀት ማለት ልብ በሉ፣ ጥምቀት ማለት የምንጠመቀው ጥምቀት እኔና እናንተ አንድ ነገርን ያሳያል። ምን ያሳያል መሰላችሁ? የሮሜ መልእክት ምዕራፍ 6ን ስታነቡ ምን ይላል? ከክርስቶስ ጋር በሞቱ እንተባበር ዘንድ የተጠመቅን ሁላችን ይላል። እኛ ሁላችን ስንጠመቅ ውሃ ውስጥ ስንነከር ውሃ ውስጥ ስንዘፈቅ አንድ ነገር ማድረጋችን ነው። ምን? ከክርስቶስ ጋር በሞቱ መተባበር። ሰምታችሁኛል? ገባን አይደል? ውሃ ውስጥ እሱ ማለት ከክርስቶስ ሞት ጋር መቀበር ነው። ሮሜ መልእክት ምዕራፍ 6ን ተመልከቱት። ስንወጣስ ከውሃ ውስጥ ስንወጣስ መግባት፣ መነከር፣ መዘፈቅ፣ መቀበር ከሆነ ከውሃ ውስጥ ስንወጣስ መነሳት ነው። እየሰማችሁኝ ነው? አንብቡት ሮሜ 6ን። ይሄ ምን ይባላል? ጥምቀት ይባላል። ከሞቱ ጋር ተባብረን በትንሣኤው ደግሞ አብረን እንነሳለን ስንል ነው እንደዚህ የተጠመቅነው። እዩ